አያችሁ እያያችሁ ነው ሲመለክ የኖረውን ጣዖት አፈርሻለሁ። እኛው ደግሞ በጌታ በኢየሱስ ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል። ኢየሱስ ብቻው ሞትን ድል አድርጎ ተነስቷል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው አዳኝ ነው። ኢየሱስ ብቻው ይመለካል። በጌታ በኢየሱስ ኢየሱስ ብቻው ይመለካል። ጣዖት ተሰበረ ዛሬ። ኢየሱስ ብቻው ይመለካል፣ ይገባዋል። ቀደድኩት በኢየሱስ ሰበርኩት በኢየሱስ በጌታ በኢየሱስ ሰብሬያለሁ። ይኸው ሰበር ቀደድኩት በኢየሱስ ስም። እሺ ኦርቶዶክሳውያን ምን ይሻላል ትላላችሁ? በእውነት በጣም ነው እያዘን ያለን እኛ ማለት ነው። አንድ ሰው የሰውን ሃይማኖት ካላከበረ እንዴት ነው ተከባብረን ከአንድ ሀገር ላይ መኖር ምንችል? አሁን ያዛልቃል፣ ያቀባብራል። አይደለም ማቀባበር አብረን እንድንኖር ያደርገናል። ይሄ ስራ ልጁን አይታችሁታል። ፓስተር ነው። ፓስተርነቱን ደግሞ ፎቶውን እዩት። ሐዋሳ ይመስለኛል ብቻ ደቡብ ውስጥ ነው። እና ይሄን ሰው የምታውቁ እውነት ነው የምነግራችሁ ለህግ እንዲቀርብ አድርጉ። ይሄ ልጅ የምታውቁ ማለት ነው። ለምን ብላችሁ እንዳትነሱ ደግሞ እያያችሁት ነው። ብሩኬ የዛን ጊዜ የድንግል ማርያም ስዕል አድኖ ሲቀድር ለምን ስላለ እስር ቤት ሰንብቶ ነው የወጣው፣ ታስሮ ማለት ነው። የድንግል ማርያም ስዕል አድኖ የቀደደችው ልጅም ምን ይፈረድባት አናውቅም፣ ታስራለች ነው የተባለ። ፍርዱን አልሰማንም እስካሁን። ግን እስከ መቼ ነው እያየን ዝም የምንል? በእውነት እናንተስ ምን ትላላችሁ? እስኪ ኮሜንት ላይ ጻፉልኝ። በእውነት አሁን ብዙዎቻችን እኮ ለመኖር ስንል ለስራ ስንል ነው እያየን ዝም እያልን ያለን ማለት ነው። ግን እኔ በጣም የሚገርመኝና የሚቆጨኝ ምን እንደሆነ ታውቃላችሁ? በማንም ዘመን እንዲሁ ነው አውቅ፣ በእኛ ትውልድ ዘመን ነው፣ በዚህ ዘመን ነው የድንግል ማርያም ስዕል አድኖ የጻድቃን የሰማዕታት የቅዱሳን ስዕል አድኖ ሲቀደድ የምናይ እያየንም ዝም የምንል ማለት ነው። እስኪ እናንተም ኮሜንታችሁን ጻፉልኝ። ምን ይሻላል? ምን እናርግ? በእውነት መረረን እኮ በጣም ይመረረን። እሺ አሁን ደግሞ አንድ ቪዲዮ አሳያችኋለሁ። እግዚአብሔር ከሰይጣን ጋር ተወዳድሮ ነው ኢዮብን የፈተነው። ይሄን ሁሉ መከራ ያመጣበት እግዚአብሔር ነው፣ ከሰይጣን ጋር ተወራርዶ። ስለዚህ እግዚአብሔር ከሰይጣን ጋር የሚወራረድ ከሆነ ለእኔ ከእግዚአብሔር ይልቅ ሰይጣን ይሻለኛል የሚል ሰው አለ። ማህበራዊ ሚዲያ ላይ መነጋገሪያ የሆነ ቪዲዮ ነው። እሱን አሳያችሁና ቀጥዬ ደግሞ እሱን የሚያስንቅ አንድ ወንድማችን አለ። መከራ ደርሶበት ምንም ሳያማር ደስተኛ ሆኖ እግዚአብሔር የሚያመሰግን ማለት ነው። ቀጥታ ሁለቱንም ቪዲዮ እዩዋቸው፣ እንመለሳለን። መጽሐፍ ቅዱስ ላይ ያለውን ኢዮብን እግዚአብሔር ነው አሉ ከሰይጣን ጋር ተወራርዶ ህይወቱን እንደዛ የስቃይ ያደረገበት የስቃይ ህይወት። እንደዛ ከሆነ ግን በትክክል እንዳነበብነው ከሆነ ግን እግዚአብሔር ራሱ ከሰይጣን አይሻልም። እንደውም ሰይጣን ይሻላል። አንደኛው ከሰይጣን አይሻልም በምንም ታምር። የሃይማኖት ሰዎችና የሃይማኖት በሽታ ያለባቸው ሰዎች የጻፉት መጽሐፍ ነው። በትክክል ኢዮብ ላይ የደረሰውን አይታችኋል? ምን አይነት ትራጀዲ እንደሆነ በጣም እንዴት እንደሚያሳዝን። እንደዚህ አይነት እግዚአብሔር የለንም እኛ፣ እኔ አላውቀውም። ለዚህ ነው ህይወታችን እንደዚህ የሚሆነው። እንዴ እግዚአብሔር ከሰይጣን ጋር የሚወራረድብን ከሆነ እኮ እንዴ የሚገርም ነው። እግዚአብሔር እንደዚህ አይነት ነገር ይጫወታል እንዴ? እግዚአብሔር ራሱ ከሰይጣን አይሻልም ማለት ነው። እናንተ ሃይማኖተኛ ሰዎች እንደዚህ አይነት እግዚአብሔር የለም። እሺ እግዚአብሔራችን የኛ ከፀሐይ 7 እጅ ፊቱ የሚያበራ እጅግ መልካም የሆነ ፍቅር ነው። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መጥቶኝ ኦልሞስት ምንም አይታየኝም፣ እንዳለ ደም ይዟል እና ወደ ሐኪም ቤት እየሄድኩኝ ነው። ህመሙን አልቻልኩትም ነው የምላችሁ። ምንድነው የምትሉት? እንደ ብሌን ነገር አለ አይደል? እሷን ሳይመታኝ አይቀርም እና እንዳያችሁት ያበጠው ቦታ እንደዚህ እንጨቱ መጥቶኝ ነው። እንደ እንጨቱ ራሱ ውስጥ አለ ይታየኛል፣ የሆነ ብሽ ያለ ነገር ይታየኛል። ግን አይኔ የሚጠፋ አይመስለኝም። ብቻ እስቲ እግዚአብሔር ካለ አይኔንም መብራቱን አይኔንም መጥፋቱን ነግራችኋለሁ። ሁሉንም ነገር ያው በበጎ መቀበል ነው። ምን ይደረጋል ወዳጆች፣ ይመቻችሁ። ያው የአይንን ውጤት ንገረኝ ስላላችሁ ልንገራችሁ።
አይኔን ሕክምናዬን ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ እና መነጽር የማረገው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው። በፊት ሁለት አይን ይዤ ነበር ይሄንን ተረት ምተረተው። አሁን ትክክለኛው ጊዜው መጥቷል። እሺ እንግዲህ ሁሉንም ቪዲዮ አይተናል። የመጀመሪያው ልጅ ምንድን ነው ያለው? በኢዮብ ፈተና ምክንያት እግዚአብሔርን ሲሳደብ ነበር። ተመልከቱ፣ ልዩነቱ ከዚህ ላይ ነው። ኢዮብ እኮ የተፈተነ ሁላችን እንደምናውቀው ሰይጣን ቀንቶበት ነው። መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ ስናነብ ኢዮብ በዘመኑ ጻድቅ ነበር ይሏል። ጻድቅ ነው፣ ምንም አላጠፋም። ግን ማን ቀናበት? ሰይጣን። በነገራችን ላይ ማለት ነው ሰይጣን የሚቀናብን የጽድቅ ስራ ስንሰራ ነው። ከዛ ውጭ አይቀናብንም። ምክንያቱም ሰይጣን የናቀውን አይፈትንም ይላሉ አባቶቻችን። ከናቀን አይፈትንንም። ማንጾም፣ ማንጸልይ፣ ማንመጸውት ንስሐ ማንገባ ከሆነ አይቀናብንም። እንዴት ነው ይቀናብናል? ማርኮናል፣ በእጁ አድርጎናል ማለት ነው። ስለዚህ ሰይጣን ወዴት ነው የሚሄድ? ወደ አልማረከው ሰው ነው የሚሄድ፣ ወደ ሌላ ሰው። አሁን ወታደራውን የማረከውን ይይዛል፣ ያስቀምጣል፣ ወደ ግዞት ቤት እስር ቤት ያስቀምጣል፣ ወይ ካምፕ ላይ ያስቀምጣል። ከዛ ወደ የት ነው የሚሄድ? ሌላ ለመማረክ ነው የሚሄድ። ሰይጣንም ልክ እንደዚህ ነው። የማይጾም የማይጸልይ ከሆነ አልኳችሁ፣ ንስሐ የማይገባ ከሆነ እሱን ይንቀዋል፣ በእጁ ነው። ወደሚጾመው ወደሚጸልየው ነው የሚሄድ። ንስሐ ወደ ገባው ስጋው ደግሞ ወደሚቀበለው ነው የሚሄድ። ኢዮብን ደግሞ ጻድቅ ስለነበር ቀናበትና አንተ ኢዮብ ኢዮብ ትላለህ አለው እግዚአብሔርን። ወዳጄ ኢዮብ ወዳጄ ኢዮብ ትላለህ፣ ግን ብትፈተነው እኮ ይክድሃል አለው። ጥያቄን ያቀረበ እኮ እግዚአብሔር ደግሞ አይክደኝም አለ። አይክደኝም ሂድ ፈትነው አለው። የምትፈትነው በንብረቱ ነው አለው። በንብረቱ መጣ፣ ንብረቱን አጠፋበት። እግዚአብሔር ሰጠ፣ እግዚአብሔር ነሳለ። አዛወዳ ደግሞ በበሽታ መጣበት። በበሽታውም እግዚአብሔርን አላማረረም፣ አለፈ ማለት ነው። ተመልኩ፣ ፈተናውን አለፈ። አሁን አዳምና ሔዋን ተፈተኑ፣ ፈተናቸውን ወደቁ አይደል? ኢዮብ የሚለየው ምንድነው? ተፈተነ፣ ፈተናውን አልፏል። አያችሁ፣ ለኛ እንድንማር ነው፣ ጽናት እንዲኖርና ነው። ስለዚህ ኢዮብ ጻድቅ ስለነበርን የተፈተነ፣ ጎበዝ ስለሆነ ጀግና ስለነበርን የተፈተነ፣ ተጋድሎ ስለነበርን የተፈተነ እንጂ እንደኛ ደካማ ቢሆን ማን ይፈትነዋል? በሰይጣን እጅ ነው። ይሄን ማወቅ አለብን መጀመሪያ ማለት ነው። ቀጥሎ ደግሞ ምንድነው ያለ ልጁ? እኛን ለካ እንደዚህ ቁም ስቅላችን የሚያሳየን እግዚአብሔር አለ። አያችሁ፣ የሆነ ፈተና ደርሶበታል ማለት ነው። በዛ ፈተና ኢዮብን ምክንያት አድርጎ እግዚአብሔርን አማረረው፣ እግዚአብሔርን ተሳደበ። አልፎም እግዚአብሔርን ከሰይጣን ጋር እኩል አደረገው። ከዛም አልፎ ደግሞ በጣም ትልቅ በደልና ኃጢአት የሆነበት ምንድነው? እግዚአብሔርን ከሰይጣን አሳንሶ ሰይጣን ይበልጣል ይሻለኛል አለ። ወደቀ ፈተናውን። ይሄ ልጅ ተመልከቱ፣ ይሄ ልጅውን ፈተናውን ወደቀ። ይሄኛው ግን አይኑን የተመታውን አይታችሁታል። ይሄኛው ወንድማችን በእውነት ትምህርት እኮ ሊሆን ይገባል። ከዚህ በላይ እኮ ትልቅ ትምህርት የለም። አይኑ ላይ ፍንጣሪ ገባ፣ የእንጨት ፍንጣሪ፣ ምንም ሳይመስለው እግዚአብሔር ይመስገን አለ። አይኑ ላይ ፍንጣሪ ገባበት፣ እግዚአብሔር ይመስገን አለ። ሂዶ ደግሞ ሐኪም ቤት ደግሞ አይንህ በሕክምና ሊድን አልቻለም፣ መውጣት አለበት፣ ካሊያ ደግሞ ሁለተኛውን አይንን ሊያበላሽብ ይችላል። ስለዚህ ይሄ መውጣት አለበት ተባለ። አውጡት አለ፣ ወጣ። አይኑ ወጥቶ ራሱ ምን አለ? እግዚአብሔር ይመስገን። አንድ አይን ያለው ባፈር አይጫወትም፣ ከዚህ በኋላ ሁለተኛው አይኔ ደግሞ እንዳይደግም እጠነቀቃለሁ እያለ በሳቅ በደስታ በእውነት ይሄ ነው እግዚአብሔር ሰጠ፣ እግዚአብሔር ነሳ። ኢዮብን መምሰል ይሄ ነው። እናንተም ደግሞ እህቶችና ወንድሞቼ ኮሜንት ላይ አስተያየታችሁን ጻፉልኝ። ይህ እንግዲህ የመጀመሪያ ቪዲዮ ነው። አበረታቱኝ፣ ያው ከድንግል ማርያም በታች ማለት ነው። አበረታቱኝ፣ አይዞ በሉኝ። የመጀመሪያ ቪዲዮ ነው። በቀጣይ ግን ወቅታዊ የሆኑና አስተማሪ የሆኑ ቪዲዮዎችን አመጣለሁ። እንደሆኑ ክብር ይስጥልኝ ወንድሞቼ እናቶቼ። ላይክ እና ሰብስክራይብ እንዳይረሳ። አመሰግናለሁ።